ሞን አነጋጋሪ ሴቶች ላይ አነጋጋሪ የሚባል ቃለ መጠይቅ ሰጥቷል። ለተወሰነው ላሰማችሁ። ስልኳን ማታይ ሴት የለችም። ባይዘው ፍሬንድሺፕ ላይ ያላችሁ ወንዶች ንቁ። ስልኳን ማታይ ሴት የለችም፣ ታያለች። ቀኑን ሙሉ የምትበላውን ህሉዬ 10 ሚሊዮን ከተሰጠኝ ቦክስ ልገጥም እችላለሁ ብላለች። እሷንም ቀንጨባ አርጓት እስቲ። አንድ ሴት ቦክሰኛ ጋር ገጣሚ ትባይ ስንት ብር? ያው ሁሉም ነገር ዋጋ አለው ብዬ አስባለሁ። 10 ሚሊዮን ብር። መንሱር ጀማል በትናንትናው ዕለት ለመጀመሪያ ጊዜ ቲክቶክ ላይቭ ላይ ከስር በኋላ ታይቷል። እንኳን ደህና መጣ መንሱሬ። አሁን እንግዲህ የአዲስ አበባ ሀብታም ተፈቷል። አዳሚ ምን እንደሚጥሽ እናያለን። ብዙ ያመለጠው ነገር እንዳለም ለመመልከት ችለናል። አሁን እንግዲህ እሱን አፕዴት እናደርገዋለን ከስር ከስር። ሪስፔክት ትደራረጋለህ። እኔ ጋር ምግብ መጥቶ ሌላው ሰው አይርበውም። ቁርጥ ዓለም ላይ ያሉ ታዋቂ ሰዎች የሚመስሉ ሰዎች በዝተዋል። አይሾ ስፒድን የሚመስለው ኢትዮጵያዊ አይሾ ስፒድ እንዳለ ሆኖ አሁን ደግሞ ካቢሌምን የሚመስለው ኢትዮጵያዊ ተገኝቷል። እንግዲህ ኢትዮጵያዊን ካቢሌም በማፈመስ ኢንተርናሽናል እናደርገው ብሎ ጆሲ ቻሌንጅ አስጀምሮለታል። ወደ አዲስ አበባ ሚጆ ልመጣ ነው ብሏል። ቻሌንጅም ሰጥቶታል። እስቲ ተመልከቱ። የኔ አባት ወይ የሰው መመሳሰል ቁርጥ። በመጀመሪያ ግን እስቲ ስምህን ንገራቸው። ስሜ በረከት ክንዱ ይባላል። በረከት ክንዱ